ኢትዮጵያ ውስጥም በዓለም ደረጃም በርካታ ቁጥር ወይም የእስልምና ተከታዮች እንዳሉት ይታወቃል። በርካታ ቁጥር ካሉት ከእስልምና ተከታዮች አሁንም ካሉት ሀገራት መካከል አንዷ ኢትዮጵያ ነች። እስልምና ከምስራቅ አፍሪካ በሰላማዊ መንገድ ከገቡበት ሀገር መካከልም ኢትዮጵያ እንደሆነች ጭምርም ነው። ዛሬ እንግዲህ የተሰማው የሙስሊም ሃይማኖት አባቶችን በማስመልከት የተለያዩ ሽልማቶች ሲበረከትላቸው ሰሞኑን እንግዲህ እየተሰሙ ናቸው። ዛሬ ደግሞ የተሰማው ምንድነው በሚሉ ዙሪያ ነው ለእናንተ ይዘንላችሁ የመጣ ነው። ኡስታዝ ኑሩ ቱርኪ ተሸለሙ። የዘንድሮውን አምስተኛውን የጣፋጭ ህይወት ሽልማት በበጎ ፍቃድ አገልግሎትና በማህበራዊ ሚዲያ በሚሰጡት ጠቃሚ ትምህርቶች ምክንያት ኡስታዝ ኑሩ ቱርኪ ተሸላሚ ሆኗል በማለትም የመረጃ ምንጮቻችን ገልጾልናል። እንግዲህ በዚሁ ተጽዕኖ ፈጣሪ እንደሆኑ ጭምርም ነው የደረሱን መረጃዎች የሚያሳዩት። በማህበራዊ ሚዲያ ላይ በፈጠሩት ነገር በበጎ ስራዎች እንግዲህ ሽልማት እንደተበረከተላቸውም የደረሱን መረጃዎች ያሳያሉ። ሚኪ ነኝ ከሚኪታቦር ኢንፎ። ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።